Diaspora ready? 5, 4, 3, 2, 1. ይህ ዲያስፖራ ነው። ከሸገር 102.1 ኤፍኤም ጋር በመተባበር የሚቀርብ ሳምንታዊ መርሃ ግብር ነው። ከሁሉ አስቀድመን ለኢትዮጵያ ሙስሊም ወገኖቻችን በሙሉ ኢድ ሙባረክ እንላለን። አልহামዱሊላህ ኢማሙ ሸለሜ ወላሂ ሐምድ በእገልኔ ኢማሙ ሸለሜ ወላሂ ኢማሙ ላምዚኜ አቤ ኢማሙ ሸለሜ ወላሂ ኢማሙ ኡሱዚኜ አቤ ኢማሙ ሸለሜ ወላሂ ኢማሙ አላሁ ያሽለኝማ ኢማሙ ሸለሜ ወላሂ። ተከትሎ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በሙሉ በአብይ ጾም ውስጥ ይገኛሉና ይህ ሳምንት በቅዱስ ያሬድ መጠሪያ በምን ማስታወሻ ይጠራል ብለን እንጠይቅ። ዛሬ የምንመለከተው የአብይ ጾም 6ኛ ሳምንት ገብርኄርን ይሆናል። ይህ ሳምንት ገብርኄር ተብሎ ይታወቃል። ምን ማለት ነው? ገብር ማለት አገልጋይ ማለት ነው። ኄር ማለት ደግሞ ቸር ማለት ነው። ገብርኄር ቸር አገልጋይ ማለት ነው። እግዚአብሔር እንደያቅማቸው ሰጣቸው ይላል መክሊቱን። እንደያቅማችን ደግሞ የተሰጠን ሁላችንም ጸጋ አለ። የተሰጠንን ጸጋ ለሃይማኖታችን ምን አደረግንበት? ምን ሰራንበት? ዛሬ እያንዳንዱ በ80 እና በ40 ቀን የተጠመቀ እና የተጠመቀች የክርስቶስ ልጆች በተሰጣችሁ ሃይማኖት ጸጋ ምን አረጋችሁ? በመክሊታችሁ ምን አረጋችሁ? ዛሬ ብዙዎች እየጠፉ ነው። ከእውነተኛ እምነት እየወጡ ነው። ምን አረጋችሁ? መጀመሪያ ራሳችሁ እንዴት ጠበቃችሁ? ለእግዚአብሔርስ ምን ትርፍ ሰጣችሁ? ምን ትርፍ አላችሁ? የጾም ትርፍ አላችሁ? የጸሎት ትርፍ አላችሁ? የስግደት ትርፍ አላችሁ? የምጽዋት ትርፍ አላችሁ? እንዲያው እግዚአብሔር የሚፈልገው ይሄንን ነው። እግዚአብሔር የሚፈልገው ይሄንን ክብር ነው። ስለዚህ የተሰጠንን መክሊት ይዘን እግዚአብሔር ከኛ የሚፈልገውን እጥፍ በረከት ሰጠን በቀራኑ አደባባይ ተጠማሁ ባለ ሰዓት የምንሰጠው መጠጥ ያስፈልጋል። ያም የጽድቅ ሥራ ነው። እንደ አይሁድ ፈሪሳውያን ሐሞት አንሰጠውም። ምንድነው ትርፋችን? ምን አተረፍን? ለዓለም የሚሮጥ ትርፍ አለ። አዎ ብዙ ክብር በዚች ዓለም ላይ አለ። ሰው ገንዘብ ይሰበስባል። ያ ወርቅ ግን ከመቃብር አያድንም። ያ ገንዘብ ግን ከሞት አይሰውርም። ከሞት የሚሰውር ከመቃብር የሚያወጣ በቀኙ የሚያቆም ግን እግዚአብሔር የሰጠንን ክብር አውቀን በዛ ፍሬ ስናፈራ ነው። ስለዚህ መልካም አገልጋይ፣ መልካም ልጄ ተብለን እንድንጠራ እግዚአብሔር የሰጠንን እንጠብቅ። ይህ 6ኛው ሳምንት ገብርኄር ተብሎ ይጠራል። አዎ አንተ ታማኝ አገልጋይ፣ አንቺ ታማኝ አገልጋይ ተብለን ዳግም ሲመጣ በቀኙ ለመቆም ያብቃል። የተሰጠንን ክብር 5ቱን መክሊት 5ቱን ኦሪት መጽሐፍ ሌላው 2 እንደተሰጠን ብሉይ ኪዳንና አዲስ ኪዳንን እነዚህን አምነን የቅዱሳንን በረከት አምነን በዚህ ጸጋ እንድንኖር እግዚአብሔር ይርዳል። ዳግም ስትመጣ ባለም ፍጻሜ እንዴት አይሆን ቤት በኩል ቆሜ ቤት በኩል ቆሜ
እንደምን ሰነበታችሁ የዲያስፖራ የሸገር አድማጮች። ሳምንታዊ መርሃ ግብራችን ለመከታተል በያላችሁበት ለታደማችሁ ወገኖቻችን የአክብሮትና የፍቅር ሰላምታችን እንሆ አቀረብን። ኢሳይያስ ልሳኑና እኔም ቅድስት አቤኔዘር እንሆ በዝግጅትና በመስተንግዶ አብረናችሁ ልንቆይ ተዘጋጅተናል። መልካም ቆይታ ይሁንላችሁ ዘንድ ምኞታችን ነው። ህይወት ትምህርት ቤት ናት ሲባል ሰምተናል። ታዲያ ምን ተምረናል ማለትና ካለፈው ከትላንቱ ምን ተማርን ብሎ መጠያየቅ ሰውኛ ነው እና አረፍ ብለው ፋታ ሲያገኙ ያውም በዚህ በስደት ዓለም ያለፈውን እያሰቡ ከዛሬው ጋር ሲያወዳድሩት በልቦ የሚያውጠነጥኑት ሐሳብ አያጡም። ታዲያ ምን ተምረናል ከተባለ አይቀር ጥቂት አብነቶችን መወርወርስ ምን ይገዳል? በህይወት ውስጥ ሰውን ለመውደድ እንጂ ሰው እንዲወድ አለመጨነቅ አንድ ይለዋል። ሌላም ለሰው ብለው የሚያደርጉትን በጎ ድርጊት እርሶ ይፈጽሙት እንጂ ሌሎች ካላደረጉት ብለው መገበዝም አያስፈልግም። ይህን ደግሞ 2 በህይወቱ መተማመንን ለመገንባት አመታትን እንደሚፈጅ ለማፍረስ ደግሞ ሰኮንድ እንደሚበቃ ተምረን ይሆን? ይሄ ደግሞ 3 መልካም ወዳጅ ወይም ጓደኛ ቢኖርም የሚያስከፋው ነገር ሊፈጽምቦ ወይም ልትፈጽምቦ ይቻላልና ይቅር ብለው ለማለፍ ብርታት እንደሚያስፈልግ ህይወት ታስተምራለች። ከሁሉ በላይ ራስ ከሌሎች ጋር አለማወዳደር፣ የራስን አክሊል ማወቅ፣ እንደውም ባያውቁት እንጂ ከሌሎች የተሻለ አንድ ነገር እንዳለው ህይወት ትናገራለች። ያድምጧት። የተማሩትን ሁሉ በቅጡ ከመረመሩትና ካጤኑት ቢቆጥሩትም የማይቆጠርና እጅግ ብዙ ነው። ቁም ነገሩ ከመማሩ ላይ ነው። ማን ይሁን ትልቅ ሰው ማን ይሁን ትልቅ ሰው ያንዱን ጎጆ አንደኛው አይቶ ሲያኮስሰው። መርሃ ግብራችሁን ስትዘጉ ዘወትር በጥበብ እንኑር ስትሉ እኔም አብሬያችሁ ነው የምለው ይላሉ አድማጮች። በእጁ አድማጫችን እንላለን። ግን ከጓደኛዬ ጋር ስንወያይ በጥበብ መኖር ማለት በብልጥነት መኖር ማለት ነው እንዴ አለኝና እናንተ እንድታግዙኝ ፈለኩ። የለም ብልጠት የሚለው ቃል ከጥበብ ጋር በፍጹም አይሄድም። ጥበብ ከፈጣሪ መፍራት ጀምሮ በሀገራዊ ሰናይ መለኪያ በህሊና መኖር ነው። ፍቅርና መልካምነት ከራስ ይልቅ ለሌሎች በመቆም የሚገለጽም ነው ባህሪው። እንዳገላለጹ በምድሪቱ ሰርቱና ለፍቶ ሰው ሲኖር በህይወቱ ተልኮ ለመሰለ ፍጥሩ ሊቆም ግድ ነው። የኛ ህይወት ተልኮ ሌሎችን መርዳት ሊሆን ይገባል። ምናልባት ግን ለመርዳትና ለማገዝ ባይሆንልህ ቢያንስ ሰውን አትጉዳ፣ ሲቻልህ ቸር ርህሩህ ሁን፣ ይህም ደግሞ ይቻላል እንዳሉት ነው ፈላስማው። ሰው ማለት ደግሞ ሰው የጠፋለት ይባላል በእኛ ሀገር ተምሳሌት። አዎ የሰው ያለ የሰው በተባለበት የሰው ረሃብ ገባ በተሰኘበትም ጊዜ የተዘረፈ ቅኔም አለ። የሰው ያለ የሰው ያለ የሰው የተባለው ማለት ነው። ታዲያ እንደ ፈላስማው ዲያጎን በብርሃኑ ፋኖስን ይዘው ሰው እየፈለጉ ነው ይባላል። ይህም ባስተውሎትና በጥበብ መንቀሳቀስ ማለት ሚስጥር አለው። ማስተዋል ያዋቂ ልጓም ናት። ለፈረስ የሚበቃ ኃይል አለው። ልጓም ባይኖር የያዘውን እንደያዘ ወደ ወደደው ስፍራ ለመሄድ ይችላል። ጸጋይ ሰለሞን የተባሉ ምክር ብለው በ1965 ዓመተ ምህረት ካሰፈሩ ጽሑፍ ከጥንታዊ ሰነድ ያገኘነውን አገላበጥን። እውንም ማስተዋልና ጥበብ እንደ ልጓም ለሰው ባህሪና ለሰው ጠባይ ከቶም ለኑሮ ጉዞ ይሆኑታል። ከብሪትና ከማናህሎኝነት ይታደጉታል። ማስተዋልና ጥበብ በጥበብ እንኑር የማለታችን ሚስጥር ታዲያ አንዱ ቢጋር ይሄ ነው እንላለን። ሚዛንሽ ተዛባን አልቻለም የሚልሽ ከልካይ ሰው የለም። ከሰዋናት በላይ ሆነሽ እየተጓደለ ፍርድሽ ከእውነት ሜዳ እንከን በቅሎ እየበዛ መኖር መስሎ ጉራማይሌ ሆኗል መልክሽ ከእውነት ሜዳ እንከን በቅሎ እየበዛ መኖር መስሎ ጉራማይሌ ሆኗል መልክሽ
የአንድ ሰዓት መርሃ ግብራችን ካለፈው ለዛሬ ብሎ የተላለፈውን ወቅታዊ ዜና የተላበሰውና ትንተና በቃለ ምልልስ መልክ የተዘጋጁበትን ሰንቀን የመጣንበት ነው። ቆይታችሁ የቁም ነገር እንዲሆን አስበንና ተልመን መምጣታችንን ከወዲሁ ብንናገርም ለቃላችን ማረጋገጫ ደግሞ የእናንተ የመርሃ ግብራዎቻችን ተከታታዮች ነውና ካደመጡ በኋላ የእርሶ ምስክርነት ይሁን እና በድጋሚ መልካም ቆይታ ተመኘንላችሁ ስንል ወደ ቀዳሚው እንሻገራለን። ስላንዲት የጥበብ ሰው በብሩሽ ስለምትናገረው በሚስጥር የስዕል አቡጅዲ ላይ ስለምትጠበበው የኛ ሀገር ሳሊ ልናወጋና ልናነጋግራት አብረን ወግ ልንይዝ ነው። ምንቱ ይሏታል ብዙዎች። ምንትዋብ ነው ስሟ። ያ ተቆላምጦ ምንትዋብ ነው ምንቱ የተሰኘው። ምንትዋብ ሸዋራን ትባላለች። የስዕልና የጥበቧን አቅርቦት ባለፈው ሰሞን እዚህ ዲኤምቪ አካባቢ ለአንድ የረድኤት ድርጅት የአስተዋጽኦ ማሰባሰብ በሚል በተዘጋጀ ላይ ለህዝብ አቅርባ ነበረ። ዝግጅቱ የኢትዮጵያ ህብረተሰብ ልማት ማዕከል ማለትም የኢሲዲሲ ነበር። የምንትዋብ ወይም የምንቱ የጥበብ ሥራ ብዙ ይናገራል። የስሜት እሳትን ያስነሳል። የአርምሞ ፍተሻንም ይሰጣል። ሐሳብ ታጋባለች ሰዓሊዋ። የስደተኞችን ህይወት በብሩሿ ሚስጥር አውጥታ አቅርባ ታወያያለች። ከኢትዮጵያ እስከ አሜሪካ የሄደችውን ጉዞ ለመቃኘት ከካንቫሷ ጀርባ ያለውን የጥበቧን ወግ ለማውጋት እንግዳችን ናት። ምንቱ እዚህ ዩናይትድ ስቴትስ መዲና የዲሲ የ2021 የከንቲባ ባውዘር ተሸላሚም ነበረች። ቆይ ከልጅነቷ ከተነሳችበት ከናት ምድሯ ጀምረን እስቲ ወግ እናውጋ። እንግዲህ የተወለድኩት አዲስ አበባ ነው። ወደ በቅሎ ቤት አካባቢ ነው። ላንቻና ማህበሩ የምታውቀው ከሆነ እሱን ነው አሁንም እንዳለ እዛ ነበር ሰፈሬ እና አርት ከድሮም ጀምሮ ነው ከህፃንነት ጀምሮ በጣም ስዕል ወድ ነበረ እና ያው ምንም ብዙም አክሰስ ሪሶርስ የለንም ግን ያው በደብተር ላይ ምስላለው ግድግዳ ላይ ምስላለው በቃ መጫር ነው ባየሁት ቦታ በሞላ I used to draw እና አርት ተለይቶኝ አያውቅም ግን እዛ በጣም የረጁኝ ያዳበሩኝ ጎረቤቶች ናቸው። በጣም ላኪ ነበርኩኝ። ጎረቤት አርኪቴክት ጎረቤት ነበረኝ። ጋሻው ጎረቤታችን ነበረ። አለፈለገ ሰላም ጎረቤቴ ነበረ። በህፃንነቴ አባቴ የጎተተ አለፈለገ ሰላም ጋራ ስዕል ትምህርት እንድማር በሳምንት አንዴ ወደ 10 ሴሽን ጋሻ አለፈለገ ሰላም ጋር ወስጃለሁ። ገና ህፃን ሆኜ ነው እና አንድ ቅጠል አምጥተው ለ10 ቀን ሙሉ ያሽን ቅጠል ስሪ ሲሉኝ እኔ ጥልት ታርጋቸው በቃ ቤቴ መሄድ ነበር የህፃን ጉዳይ ግን ስዕሉን ያስቀምጡት ነበር እሳቸው እና መጨረሻ በ10ኛው ቀን ሁሉንም ይዘው ሰጡኝ ስዕሉን በሞላ ይዤው ሄጄ እንግዲህ ፕሮግሬስን ነው ማየው እኔ በ10 ቀን እንዴት አሪፍ ውጤት እንደሆነ እና ሞራልህን ከፍ ያደርገዋል እንደዚህ የታወቁ ሰዎች ሲሆኑ ጋይድ የሚያደርጉ ወይ ጋሻው ጋር ሄድና መስመር ስር ይባላልው ቀኑ ሙሉ ቀጥ ያለ መስመር ለመስራት ስታገል ይሄ ሁላ ህፃንነቴ ነው በህፃንነቴ ነውና እናቴም አባቴም አላው ያደርጉናል ጎረቤት እንድንሄድ ኤክስፒሪየንስ እንድናረግ ኪዩሪዮሲቲ ስላለን የምንፈልገው ክሪሲቲ ነው ጋይድ የሚያደርጉን የነበረው ስዕል ያው ከአዲስ አበባ እንግዲህ በ20 አመቴ ነው ወደ 21 ስገባ ነው የወጣሁት ሃይ ስኩል እዛ ድረስ ነው የተማርኩት ጥቁር አንበሳ ነው የተማርኩት ሃይ ስኩል ብዙ ቤተሰቦች ልጆቻቸው ስዕል ሙዚቃ እንዲህ የኪነ ጥበብ የሆኑ ስራዎችን ሲሰሩ በልጅነታቸው እንደውም ወደዛ እንዳያተኩሩ በጣም ዲስከሬጅ ያደርጋሉ
አንቺን ግን እንዳልሽው ግፍን ይዘውሽ ወደ ስዕል አስተማሪ ወደ ፈለገ ሰላም ይዘውሽ ሄዱ ነበረ። አይተውታል። ኮምፒቲሽን ውስጥም ሁላ ይወስደኝ ነበረ። አሁን ኢንዲያን ኤምባሲ ውስጥ ኮምፒቲሽን ሲኖር እሄዳለሁ፣ ወዳደራለሁ። አንድ ጊዜ ሁለተኛ ወጣሁ። ላይክ እንደዚህ አይነት ነገሮች ናቸው። በቃ እየገባው ጥልቅ እያልኩኝ የምሰራቸው። ትምህርት ቤትም ጎበዝ ነበርኩኝ ስዕል ላይ። ስለሱ እዛም ያዳብሩኛል። ስዕሌን ጥሩ እንደሆነ ይነግሩኛል። ስለሱ እንደዛ አይነት ፖዚቲቭ እንትን ሲኖርህ ኢንቴክ ሲኖርህ አታቆመውም። እነሱንም ለማስደሰት ሞር ነው የምትሰራው እና ያው ቀለም ነው ጉዳይ። ቀለም የለንም በእርሳስ ነው፣ በከለር ነው። አንዳንድ ጊዜ ከለርም ያልቃል በእርሳስ ነው most of the time። ከአዲስ አበባ ከመውጣቴ በፊት ግን 18 ዓመቴ ወደ 19 ስገባ ልክ ሃይ ስኩል እንደጨረስኩኝ ወደ ጀርመን ሄድኩኝና ተመልሼ ስመጣ አንድ ድርጅት ቀጠረኝ as an illustrator እዛ። እና ስጀምር የተቀጠርኩት የነበረው የእርዳታ ድርጅት ነበረ። ትምህርት ቤት ለህፃኖች መስራት ፈልገው ትምህርት ቤቱ በጭቃ የተሰራ በጭቃና በእበት የተሰራ ቤት ላይ ስዕል አድርጊ ተብዬ መጀመሪያ ሚውራልን ስሰራ አዲስ አበባ ውስጥ ነው ቤት ውስጥ። እና ዶናልድ ዳክ እንደዚህ ስሪ ብለው ፈረንጆች ናቸው ይዘውልኝ መጡ ስዕሉን። እና በላርጅ ፎርማት እንግዲህ መስራት ነው እሱ። እና ከዛ ውስጥ መርጬ ሶስቶቹን አንደኛው ዶናልድ ዳክ ነው። ትልቅ አርጌ ዶናልድ ዳክ ቦርሳ ይዞ አርጌ ሰራሁ። እና በጣም የሚያስቀው ህፃን ልጆቹ መጥተው ጠዋት ይስቃሉ እያዩት። በቃ እነሱ ሊትራሊ ነው የሚያዩት ስዕሉን። ገባ ዳክየዋ ቦርሳ ይዛ ብለው በቃ ይሞታሉ። ስለ ዶናልድ ዳክ የሚያውቁት ነገር የለም፣ ስለ ካርቱኑ የሚያውቁት ነገር የለም። የዛኔ ነው ደግሞ አርት እንዴት ትራንስሌት እንደሚደረግ እንዴት ዲፈረንትሊ ሰው ትራንስሌት እንደሚያደርገው አሁን ህፃኖቹን አየሁ እንዴት ትራንስሌት እንዳደረጉት። ገባ ያላሰብኩት ነገር ነው። ሶ አንደርስታንዲንግ አባውት አርት እና የዛኔ ነው በቃ ኢንትረስቱ የመጣልኝ። ሞር እዛ ስሰራ ነው። ኢሉስትሬሽኑም ወደ ፒሎ ከቨር እየተደረገ ይሸጥ ነበር በማስ። ሶ እሱ ሌላ ወደ ግራፊክ ዲዛይኑ ደግሞ ይሄም አለ ለካስ ብሎ አዘ ቢዝነስ ደግሞ ማሰብም ጀምሬ ነበረ እዛው። ምክንያቱም ቢዝነስ ውስጥ ነው የገባሁት። ሊትራሊ እርዳታ ድርጅት ፕሮዲዩስ እያደረግን የሚመረተውን ይሸጣሉ እነሱ። ሶ ፕሮዲዩስ የሚደረገው ፒሎ ከቨር ነበር። እና እዛ ውስጥ በህፃንነት ገና ልጅ እያለህ እንደዚህ አይነት ነገር እዚህ ኢንተርንሺፕ ይሉታል እኛ ግን ደመኛ እያፈለን ነበር እዛ የምንሰራው። ሶ እንደዚህ አይነት ነገር ውስጥ ስትገባ ሌላውንም ያሳይሃል። ገባ ከስዕሉ በላይ ሌላም ነገር አለ ለካ። ይሄ ብቻ አይደለም ኦፕሽኔ። አው የአጋጣሚ ትምህርት ሆኖ እስካሉበት ድረስ አብሮ ያስጉዛል። ሳሊዋ በፈረንጆች አፍ አብስትራክት ኤክስፕሬሽኒስት አርቲስት የተሰኘችዋ ምንቱ ከሀገር ቤት ጉዞዋ ወዲህ አሜሪካ የመጣችበት ሁኔታና አኗኗሯን በተመለከተ እስቲ ጥቂት አውጌን ብያታለሁ። በትምህርት ነው የመጣሁት ወደ አሜሪካ እና ስገባ ግን ኮምፒውተር ሳይንስ ልማር ነው። በጭራሽ ነው የኮምፒውተር ሳይንስ ሰው አይደለሁም። እና ዲዛይን መማር ፈልጌ ወደ አርት መግባት ስፈልግ ቼንጅ ሳረግ ያው ኢሚግሬሽን ደግሞ ሌላ ችግር ይመጣል። እሱን የኢሚግሬሽን ስታተስ ለማስተካከል ወደ 5 ዓመት ያህል ፈጀብኝ። ከዛ በኋላ ነው በቃ ትምህርት የጀመረው። እና የተማርኩት ኒውዮርክ ነው። ፓርሰን ስኩል ኦፍ ዲዛይን የተማርኩት። ኮሚኒኬሽን ዲዛይን ነው ያጠናሁት። ፋይን አርት ፔይንቲንግ አላጠናሁም። ግን እስከዛ ኒውዮርክም ሲሄድ ካንቫሴን ይዤ ነው የሚሄደው። አርት በቃ ከጎኔ አይለይም። በወረቀት ምስላለው ወይ በካንቫስ ምስላለው ባገኘሁት ብቻ ሁሉ ጊዜም
እስላለሁ። ዲዛይን የተማርኩት ስወጣም በዲዛይን ስራ ውስጥ ነው የገባሁት። ስጀምር ስራዬን ግራፊክ ዲዛይን ነበርኩኝ። ከዛ በኋላ ሞሽን ግራፊክ ዲዛይን ውስጥ ገባሁ። አሁን ዩዘር ኤክስፒሪየንስ ዲዛይን ለብዙ ጊዜ ወደ ቴክኖሎጂ ገብቼ ዩዘር ኤክስፒሪየንስ ዲዛይን በሚለው ፊልድ ውስጥ ነበርኩኝ ወደ 10 ዓመት ይሆነኛል እንደዛ ስሰራ እና አርቱ ይኸውልህ ኮቪድ መጥቶ ነው ለኔ በጣም ብዙ ጊዜ ሰጠኝ። ከመንገድ ማሳልፈውን ጊዜ ቤቴ ውስጥ ተቀምጬ ማሳልፉበት ጊዜ ሆነ እና የዛን የኔ አርቴን በጣም የዳበረው ምክንያቱም ጊዜ ያገኘው ለመስራት ሪሶርስ አለኝ እየሰራሁ ማገኘውን ገንዘብ ውጭ አላጠፋውም። ስራዬ ላይ ነው በቃ ማጠፋው። ስለ ስዕልና ሳሊ አንስቶ ስለ ሜትር አፈወርቅ ተክሌ ሳያነሱ ማለፍ ያዳግታል። ሳሊያኑ ጠቢባኑ ስማቸውን አንስተው አይጠግቡትምና ከቶም የጥበብ ፋና ወጊ የሆኑትን ዱካቸውን መከተላቸው የማይቀር ነውና ነው። የሥነ ጥበቧን ምንትዋብ ሸዋራንን በዚህ ጉዳይ ላይ አንስቼባታለሁ። በሰፊው ታወጋናለች። ለዛሬ ባይሆንም በመጪው ሳምንት ሌሎችንም ጉዳዮች አንስተን በዚሁ በሥነ ጥበቡ ስራዎቿ ዙሪያ እናወጋለን። የዛሬውን ግን እዚህ ላይ ገታ ነው። የተውኩትን ነገር ተመክሬ ተነግሬ ባገር ምን ጎትቶ መጣብኝ ያናረጅ ያኔ ድሮ ፍቅር ጉድፈላ ዘንድሮ አቤት አቤት ማን አስተማረብኝ ማስቲካ ኩኛለሁ ከረሜላ ካፋሳደረኝ ሰማኛል ጥሩምባ የእውነቷን ጥሩምባ እልልታው ጭፈራው ደመቀ ፍቅሬ ተማምሶ ገባ ኧረ ጉድ ኧረ ጉድ ፈላ ጉድ ኧረ ጉድ ፈላ ውፈት ይሉኝታዬን አሳጣኝ ልቤ ለፍቅርህ እያደላ ሕይወት ልጁን ሲንጎራደድ ያንን ሽንቱን ሲያውረገርግ አይኑ ገዳይ ጥርሱ ገዳይ ስንቴ ልሙት በዚህ ጉዳይ ወይ ቁመና ወየው ዛላ ሰው እንዳለ አይበላ አለለካ የሰው ሀረግ ደረት ክንዶ ባለማረግ 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 ፍቅርን ያነብንባልኝ ከትንፋሹ በልጦ የሚደመጥ ምን ሙዚቃ አለኝ በእጁ ቢነካካኝ የመርሃ ግብራችንን ጥብጣብ በዚህ ወቅታዊ የዩናይትድ ስቴትስ ፖለቲካ እንጀምር ዘንድ ወሰንን። Eine Stimme aus Amerika. New York. This is a voice speaking from America. A voice from America at war. ይህ ድምጽ በመጀመሪያ የተሰማው በ1942 ላይ ነው። ይህ የአሜሪካ ድምጽ ነው ይላል። ዜናው ጥሩ ወይም መጥፎ ሊሆን ይችላል፣ እውነቱን እነግራችኋለን በሚል አዋጅ የተጀመረው የአሜሪካ መንግስት አቋም የሚገልጽ አንደበት ነበር። የመጀመሪያው ዘዴ ለምዕራባውያኑ ፋይዳና ፊና ዋነኛ መሳሪያ ሆኖ የተነገረበት የቀዝቃዛ ዓለም ጦርነት የተተገበረበትም ጭምር ነበር። ወደ 50 የሚጠጉ ቋንቋዎች የተነገሩበትና የተንቀሳቀሰበት በአውሮፓ ፍሪ ራዲዮና በሀገሪቱ ምክር ቤት የገንዘብ ድጋፍ በሬዲዮ በነጻነት እንዲስፋፉ የሆነበትም ነበረ። የአውሮፓ ነጻ ድምጽ ራዲዮ ወይም ፍሪ ኢሮፕ ራዲዮ ሊበርቲ የተሰኙት
በመጀመሪያው በሲአይኤ የሚተዳደሩ የነበሩ ናቸው እና ከ83 ዓመታት በኋላ ይህ በዩኤስ አሜሪካ ይንቀሳቀስ የነበረው የመገናኛ መሳሪያ ድምጡ እንዲዘጋ ከአየር ሞገድም እንዲሰወር በ47ኛው ፕሬዝዳንት ዶናልድ ትራምፕ ተደረገ። በሺዎች የሚቆጠሩ ሰራተኞች እንደ ነገ ለስራ ሲዘጋጁ ስራ እንዳይመጡ በሚል ጦማር ደረሳቸው። ይህ በሆነ በሳምንት ዕድሜ ውስጥ ታዲያ ክሳቸውን ለፍትህ አካል ሰራተኞች በጋራ ሆኖ አቀረቡ። እናም አንድ የፌዴራሉ ዳኛ የፕሬዝዳንት ትራምፕ አስተዳደር የወሰነውን ውሳኔ ለጊዜው በማንገድ በመንግስት የገንዘብ ድጋፍ የሚተዳደረውን የዜና ማሰራጫ ከ1200 በላይ ዘጋቢዎችና ሌሎች ሰራተኞች በዚህ ወር መጀመሪያ ላይ ደሞዛቸው እንዳይቋረጥ ሲል አዟል። የአንድ የአውራጃ ዳኛ ጄፖል አትከን የተባሉ ባሳለፍነው ሳምንት አርብ ዕለት ጊዜያዊ የእግድ ትዕዛዝ የሰጡት ክሱን የመሰረቱት ሰራተኞች በማህበራቸው አማካኝነት ሲሆን ድንበር የለሽ ዘጋቢዎች ወይም አርኤስኤፍ በዚሁ አቤቱታ ውስጥ ተካተዋል። የአሜሪካ ድምጽ የተቋቋመበትን ተልዕኮ ፈጽሟል፣ መዘጋት ከነበረበትም ሰንብቷል የሚሉና ፕሬዝዳንት ትራምፕ አስተዳደር የወሰነውን ውሳኔ ይሁንታ የሚሰጡ በአንጻር የተሰለፉ መኖራቸውም መካድ አይቻልም። የድርጊቱ መፈጠርና ድንገተኝነት እንጂ ሂደቱ ቀደም ሲል የነበረ ጉዳይም ከጠረጴዛ ላይ የሰነበተ ነው የሚሉ ወገኖችም አሉ። የሆነ ሆኖ የዚህ ድምጽ አለመኖርና መኖር በተለይ ከማህበራዊ መገናኛዎች መስፋፋት ጋር ሲታይ እጅግም ተጽዕኖ ላይታወቅ ይችላል የሚሉም አይጠፉም። መልካም ዝናን ወይም ስምን ለመገንባት መላ የህይወት ዘመንን ይወስዳል። ያንን ዝና ለማጣት ግን 1 ደቂቃ ይበቃል ይላል ዊሊ ሮጀርስ የተባለ የአሜሪካ ዘርሃ ፍሰት። በዩኤስ አሜሪካ በስካውኑ ዘመን የተገነባው ዛሬ በቅጽበቱ እየተሰነጣጠቀና ወደማይታወቅ ጎዳና እየሄደ ያለ ይመስላል። የነገውን ማን ያውቃል እየተባለ ያስፈራ መሄድ ጀምሯል። በታዳጊ ሀገራትና በአምባገነን አገዛዝ ስር የወደቁትና የኖሩት አምሳያው እዚህ አሜሪካ እየተፈጠረ ነው የሚልም ስጋታቸውን ይገልጻሉ። አሜሪካ ለረጅም ጊዜ ይዛው የቆየችው የዲሞክራሲና የሰብአዊ መብቶች ጠባቂነቷና ፋናወጊ የመሆኗ እውነታ ከአደጋ ላይ የወደቀበትና ስጋት ያስከተለበት ምክንያቱ በ47ኛው ፕሬዝዳንት ዶናልድ ትራምፕ ባለፉት 3 ወራት ውስጥ የወሰዷቸውና እየወሰዱ ያሉት እርምጃዎቻቸው ናቸው። ከነዚህም ባብይነት አሜሪካ የቃል ኪዳን ወዳጆቼ ብላ የምትጠራቸውን በትላንቱ ጦርነት አብራ ደም ለደም የተሳሰረችባቸው ሀገራት ጋር የነበራቸው ግንኙነትን የሚያፋልስ ሁኔታ መፈጠሩ ነው። ለዚህ አብነት ሩቅ መሄድ አያስፈልግም። የቅርብ ጎረቤቷ ካናዳ ትጠቀሳለች። በሁለተኛው ዓለም ጦርነት ዲ-ዴይ ጦርነት የካናዳ ወታደሮች ከዩኤስ አሜሪካ ጋር በመሆን አላይድ ከተሰኘው ኃይል ጋራ በመተባበር አብረው የወደቁበት ታሪክ ይገኛል። በዚህ ሰሞነኛው የፕሬዝዳንት ውሳኔ ግን በታሪፍና በሌሎች ጉዳዮች የመጎነታተሉና ራሷን የቻለችውን ሉዓላዊት ሀገር 51ኛ ግዛት ትሁን የሚል ይፋ መግለጫና ንግግር ለረጅም ጊዜ የነበረውን ትብብርና ትስስር ያቋረጠው ይመስላል። በዚህ ባሳለፍነው ሳምንት አዲሱ የካናዳ ጠቅላይ ሚኒስትር የሚሆኑት በይፋ እንደተናገሩት የነበረን ትስስርና የተጋመደው መልካም ግንኙነት ከዩኤስ አሜሪካ ጋር ከእንግዲህ የለም ሲሉ የተናገሩትን አብነት ማድረግ ይቻላል። አሁን በአዲሱ የፖለቲካ መልክዓ ምድር በዩኤስ አሜሪካ የተከሰተው ለሁሉም ግር ያሰኘው 47ኛው ፕሬዝዳንት ወዳጆቻቸውን ክፉኛ መጎነታተልና መነካካት ሲሻም መገፍተር የሚያዘወትሩ ሲሆን ታሪካዊ የምዕራቡ ባላንጣዎች ለተባሉት ግን አዎንታዊ ገጽ ማሳየታቸው ነው። ከሩሲያ ጋር ቀድሞ በኮሙኒስትና በካፒታሊስት ፊናዎች በቀዝቃዛው ዓለም ጦርነት ሲገፋፉ የኖሩበት የተቃርኖ ግብግብ ዛሬ ተለውጦ ወዳጅ ወደ ጠላት፣ ጠላትም ወደ ወዳጅ የሚከረተረቱበት ሁኔታ ብዙ አነጋጋሪ ሆኗል። ዩኤስ አሜሪካ በውጭ የተራድኦ መስክ ሶፍት ፓወር ተብሎ በሚጠቀሰው የነበራት ይዞታ እንዲፈራርስ የመደረጉ እውነታም በዓለማችን ያለውን የኃይል አሰላለፍ እንደሚረብሸው ይታሰባል። ለዚህ ደግሞ ዩኤስ አሜሪካ በወጣችባቸው መዋቅሮችና በዘረጋቻቸው ስፍራዎች ሁሉ የምትገዳደራት ቻይና እግር በእግር እየተከተለች መዋቅሯን እያቆመችና እያሳለጠች ነው እየተባለ ነው።
በነጻ ኢንፎርሜሽን ስርጭትም ዩኤስ አሜሪካ የነበራት ሚናን በአሜሪካ ድምጽ በነጻ የአውሮፓ ድምጽና በሌሎችም ተጽዕኖዋን ተፈጥሮበት የነበረው አንደበቷ በ47ኛው ፕሬዝዳንት ውሳኔ በድንገት የመቋረጡን ዜና ቀደም ሲል ገልጸናል። የአሜሪካ ድምጽ አገልግሎት በስፋት የአሜሪካንን ተጽዕኖ በመፍጠር በተለይም በቀዝቃዛው ዓለም ጦርነት የነበረውን ሚና ለብዙዎች በአዎንታዊነት ሲያነሱት የነበረ ተቋም ነው። እነዚህ ድምጾች መዘጋታቸው አሜሪካ ከእንግዲህ ተጽዕኖ ፈጣሪ ለመሆን ያላት ፍላጎት ካለመኖር ጋር የተሳሰረ ይሆን እንዴ የሚሉ ጥያቄዎችም መጥተዋል። እርግጥ ነው ከቀዝቃዛው ዓለም ጦርነት ማክተምና የማህበራዊ መገናኛ መስፋፋት ጋር የሚዲያው መኖር ጉዳይ ብዙዎችን ሲያከራክር አንጻር በአንጻርም ሲያያይዝ የኖረ ጉዳይ እንደመሆነ ሁሉ ይህንን ሰሞነኛ ድምጹን ግን ባልታሰበ ሁኔታ መዘጋቱ ብቻ ነው አስደንጋጭ ያደረገው። ሌላው የትራምፕ በኢሚግሬሽንና በስደተኞች ላይ ያላቸውን አቋም የተመለከተ ነው። ከጊዜ ወደ ጊዜ አዳዲስ ህጎችን በማውጣትና ትዕዛዛቶችን በማስተላለፍ ሰፊ የሆነ መወነባበድና ችግሮች እንደተከሰቱ እየተወራ ነው። ይህም በተመለከተ ደግሞ ሳምንት በሰፊው እንመለስበታለን። ታለሽ ጓረባ ማረብ ጀብሮ ሳፍርንጫ ዝለለ ልሕፀብ ለብላ ኸንብርለ ዓይና ፈሮይና ቆላ ዕንጎለ ራያ ጽቡቕ መሬት ለኣኽለ ቆለ ራያ መሬት ለኣኽለ ቆለ درقسنا موز تحشكرو أبقر وريدا مخنيتن باقارو خمس عريقاتو بزيحن مخارو تخداني التلف ملقوم لورارو لا 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 دمي 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 والكتل على حمامي تسعر برق مية سمي የኢሳያስ የጉዞ ወግ 56ኛው ክፍል ሊቀርብ ተሰናድቷል። ከቺካጎ ተመልሶ ኒውዮርክ ከወዳጁ ከጉዞ ጓደኛው የጋናው ተወላጅ ታዲያስ ጋር ሆነው ታሪክ እየፈተሹ በጉዟቸው አጋጣሚ ያገኙትን እያካፈሉ ናቸው። ባለፈው ሳምንት እያወጉ እንዳሉ ሳምንት ሊመለሱበት ቃል ገብቶ ነበር ኢሳያስ የተሰናበተው። ታዲያስ ብለው ከጓደኛው ስም ጋር ግራ እየገባው ለዛሬ ያለኝ እንደምላሹ የጉዞ ማስታወሻ ክፍል 56 በኖሩበት ዘመን በሄዱበት ህይወት ጎዳና ሀገርና ወገንን የሚጠቅም ስም የሚተክልና መልካም ስም የሚያሰጥ ስራ የሚሰሩ ምንም የተዘነጉ ቢመስሉም እያደረ ስራቸው የሚገለጥ ይሆናል። አሁን መለስ ብዬ በዚህ ጉዞ ውስጥ ያየሁትና የሰማሁትን ያስተዋልኩትና የፈተሽኩትን ስመለከት ከተሰራው ሐውልት ከተገነባው መልካም ስር ስማቸው ቀልሞ የሚነሱ ታላላቅ የኛን ሰዎች አያለሁ። እንደ ዘበት ያየናቸውና ስማቸውን የተቀባበልናቸው ለካንስ ይናድርገው ይህን ከውነው አልፈዋልና ብለን እንደመማለን። እና ወገኖቼ የጋናው ተወላጅና በመጀመሪያ ጉብኝቴ በአግባቡ የተዋወቁት በመካነ ጥናት ተሳታፊነታችንም ያገኘሁት ታዲያስ ጋር ሆኜ የዞርኩባቸው ስፍራዎችና ያወጋኋቸው ወጎች ብዙ ሐሳብን ያጭሩብኛል። የውድ ሀገራችንን የኢትዮጵያን ዘለግ ሲልም የሀገሪቷን አፍሪካን ስምና ክብር የሚያስነሳ
ተሻግሮም ከአፍሪካ አሜሪካውያን ከአፍሪካ ዲያስፖራ ጋር ያለውን ትስስር እንድንቃኝ ያደርገናል። ኃይላችንን በልዩነት እየከፋፈልንና ራሳችንን በትንንሽ መንደር እያስቀመጥን ከጉድጓዷ በላይ እንደማታስበው እንቁራሪት የመሆናችን ነገር ትልልቁን ከፍታ የትላንቱን ስምና ዝና ስትሰሙትና ስታውቁት ምነው መሬት ተከፍታ በዋጠች ያሰኘናል። በዚህ ረገድ ደግሞ የኛው ወገኖች በባህል ሀገር ግንኙነቱን ለማጠናከር ትስስሩን ለማበርታት ደፋ ቀና ማለታቸውን ስታዩ መንፈሳችሁ ሐሴት ይመለዋል። አውቃቸዋለሁ የአገሬ ሰው ናቸው ማለትንም አንዳንዶቹንም ያኮራል። በኩራት ደንድኖ በሞገሱ ተሸፍኖ መቀመጥ ብቻ ግን አይደለም የሚያሻው። በቃ ኮራሁ ማለት ለነገው ፋይዳ ካላዋሉበት ከወደቁበት ተነስቶ የሚያስጉዘውን መንገድ ካልቀየሱበት ቢናገሩት ሁሉንም ወገኖቼ ጉንጭ አልፋ እንደሚባለው ያለ ነው። እና ለነገሬ ማሳሰቢያ ከሆነልኝ በእነዚህ በተራዘመው የጉዞ ወጌ ክፍል 56 ከመነሻዬ ይህን ብዬ ልነሳ ወድጄ ነው ከወዲሁ ጥቂት ማለቴ። እንደምን ሰነበታችሁ ወገኖቼ። ኒውዮርክ 77ኛው ሃይ ስትሪት ላይ በኢትዮጵያ ሊቀ ጳጳስ አቡነ ይስሐቅ የደቆነው የጃማይካው ተወላጅ ብርሃነ ስላሴ ጋር ሆነን ጽዮን ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ አምጥቶን ከአንዲት አነስተኛ ቡና መጠጫ አረፍ ብለን ስለኒያ ግዙፍ ስብዕና እያወጋን ነው። በነገሬ ላይ እንደገና ላስታውሳችሁና ብፁዕ አቡነ ይስሐቅ ይህን ጉብኝት እኔና ታዲያስ ኒውዮርክ ባደረግንበት ጊዜ በህይወት የነበሩ ቢሆንም ከዚያ አንድ አመት በኋላ በ2005 ዓመተ ምህረት ከዚህ ዓለም በህልፈት ተሰናብተዋልና የተኙበትን አፈር ያጋለባ ያርግላቸው ብዬ ቡራኪያቸው አይለንም በማለት ዝግጅቴን እቀጥላለሁ። እርሳቸውን ወደ ካራቢያና ወዲህ እንዲመጡ ያደረጉት ያኔው ፓትርያርካቸው ናቸው እንዴ? አለ ታዲያስ ስለ አቡነ ይስሐቅ ወዲህ መምጣት ነገር ያደረግነው ውይይትን እንደቀጠልን። ፓትርያርኩ በግርማዊ ቀዳማዊ ኃይለ ሥላሴ ትእዛዝና ምክር ነው እርሳቸው ወዲህ እንዲመጡ የተደረጉት። ጃንሆይ በውጭ ያለውን የአፍሪካ ዲያስፖራ ጉዳይና ሁኔታ በቅጡ የገባቸው ያንን አስተሳስሮ ወደ ኃይል ለመለወጥ ያሰቡ ብልህ ሰው ነበሩ አልኩኝ የዚያን ጊዜውን ታሪክ ያነበብኩትና የሰበሰብኩትን መረጃዎች እያስታወስኩ። ትክክል ነው። እንደውም እኮ በጃማይካ ቴሌቪዥን ላይ ራሳቸው ኢንተርቪው የተደረጉት ላይ አቡነ ይስሐቅ ራሳቸው እኮ ተናግረውታል አለ ብርሃነ ስላሴ። በርግጥም በዚያ ቃለ ምልልስ ላይ He sent you? Yes, he tried to try to introduce the culture and the teaching of our church. So that's why I came. It was not only the patriarch who sent me, but he himself. He himself sent you? Yeah, I was then a priest, a high priest in 1970. I was not a bishop. So they sent me, he selected me and sent me here to do that. That if it was not for that, they might not have... ራሳቸው ናቸው የላኩት? አሁን ያቡነ ፓትርያርኩ ብቻ አይደለም ንጉሱ ራሳቸው ነበር የላኩኝ። በዚያ ወቅት በ1970 ዓመተ ምህረት ደግሞ ቀሲስ መነኩሴ ነበርኩ እንጂ አቡንም ወይም ጳጳስ አልነበርኩም። እና እርሳቸው መርጠው ነው የላኩኝ። እርሳቸው ይሁንታ ሰጥቶ ባይልኩኝ ኖሮ የሚቀበለኝም አይኖርም ነበርኮ። ስለዚህ በንጉሱ ቡራኬ ነበር የመጡት? አዎና። እና ይህ እጅግ አስፈላጊ ነው። ንጉሱ ለራስ ተፈሪያን ማህበረሰብ ቤተክርስቲያን እንዲቀበሉ መንገድ ሆኑ። እና ቤተክርስቲያንን እንዲቀበሉ? አዎን፣ ቤተክርስቲያኑን እንዲቀበሉ እና እኔም ለዚህ አመሰግናለሁ። ነገር ግን ቤተክርስቲያኒቱ አስተምህሮቷን ወደ ሌላ ፍልስፍና እንዲለወጥ አላደረገችም። በዚያ ጊዜ በርሶ በሺዎች የሚቆጠሩ ተጠመቁ አይደል? አዎን፣ በጣም ብዙ ተጠመቁ። የሚገርም ነው አለ ታዲያስ ከማስታወሻው ላይ የሆነ ነገር እየጻፈና ቀጠለ። ወቅቱን አውቆና አገናዝቦ በዚያ ውስጥ የሚያስፈልገውን የሚረዳ መሪ ማግኘት በርግጥ ትልቅ ተጽዕኖ አለው። ደግሞ የአቡኑ ምርጫ ራሱ ምን ሆነ መሰለ አልኩኝ አሳብሬ ገብቼ። የአቡነ ይስሐቅ ቀድሞ የነበራቸው ለአከ ማርያም ማንደፍሮ ስማቸው ትዝ አለኝ። ገና ወጣት እያሉ ለመጀመሪያ ጊዜ ወደ መጡት በ1962 ዓመተ ምህረት ነበር አልኩኝ። አቆጣጠሩ በአውሮፓውያን ስለሆነ እያሰላውት በጣም ለጋ ነበር ወጣት አልኩኝ። ለመቁጠርም ረዝሞብኝ። አሁን ያኔ ኒውዮርክ ዩኒቨርሲቲ የነገረ መለኮት ትምህርታቸውን የተከታተሉበት ጊዜ እኮ ነው አለ ብርሃነ ስላሴ እኔ ፋታ ስሰጥ ተቀብሎ። ከዚያ በፊት የኢትዮጵያ ቤተክርስቲያን እዚህ ተቋቁማ ነበር እንዴ አለ ታዲያስ። ጥያቄው ድንገተኛና ያላሰብኩት ስለሆነ ካምሮዬ ጓዳ መልሱን ለመፈተሽ ማውጠንጠን ያስኩኝ። ብርሃነ ስላሴም መልሱን ባለማወቅ አይነት እኔን ይመለከተኛል። ላፍታ ጸጥታ ነገሰ።
በጣም ከባድ ጥያቄ ነው። በእርግጠኝነት መናገር ያስቸግራል። በኢትዮጵያውያን የተዋቀረ ቤተክርስቲያን በ1959 ዓ.ም ነበር የሚል መረጃ አለ። ዞሮ ግን አቡነ ይስሐቅ ያኔ ገና ሳይጳጳሱ በመጡ ጊዜ በ1963 አንድ ሙከራ እንደነበርና በመጨረሻ ግን በ1969 ላይ እንደተመሰረተ ነው የሚታወቅ አልኩኝ። ነገሩ ተያይዞልኝ ይሁን አይሁን በማላውቀው ሁኔታ እና መጀመሪያው መስራች ፋና ወጊው እርሳቸው ናቸው። ታዲያስ ነበር ይመስለኛል። ሌላ መረጃ እስካሁን ያንን የሚያጣፋ አላገኘሁም። እንደውም በመሃል ከኒውዮርክ ወደ ሀገር ቤት ተመልሰው በቃ እዛው አገልግላለሁ ብሎ በነበረ ጊዜ ወዲያው በንጉሱ ትእዛዝ በአስቸኳይ እንዲመለሱ መደረጋቸውን ራሳቸው የተናገሩትንም ሰምቻለሁ። እዚህ ቤተክርስቲያን ከተገዛ በኋላም በ1970 ዓመተ ምህረት ላይ ጀሜይካ እንዲሄዱና ካሪቢያን ውስጥ እንዲያዩት ታዘዙ አልኩና በረጅሙ ተነፈስኩ። በአፍሪካ ዲያስፖራ በአፍሪካ አሜሪካውያን ዘንድ ከፍ ብላ ትታይ ለነበረችው የነጻነትና የማንነት ክብር ምልክት ከሆነችው ኢትዮጵያ ጋር ይበልጥ ግንኙነትን ለማጠናከርና ኃይልንም ለማጎልበት ያኔው ተራማጅ ንጉሱ ኃይለ ሥላሴ ጥንታዊቷንና ታሪካዊቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮቷንና ይዞታዋን እንድታሰርጽ የያዙት ጎዳና የጀመሩት ግፊት ያንን በመሸከሙ ረገድ መጀመሪያ በኒውዮርክ ኋላም በካሪቢያን አካባቢ ይህን የተቀደሰ ተግባር በትሪኒዳድ ቶቤጎ፣ ጋያና፣ ሴንት ኪትስ፣ አንቲጋ፣ አሜሪካ የአትላንቲክ ደሴቶችና ካናዳን በርሙዳ ደሴትን ጨምሮ ቤተክርስቲያን በማቋቋምና አስተምህሮቷን በማሰራጨት በማስተሳሰር ረገድ ሰፊ ሚና ተጫወቱ። ከዚያም አልፈው አቡነ ይስሐቅ እስከ ደቡብ አፍሪካ ድረስ ቤተክርስቲያንን የመቀለስ ተግባርን ፈጽመዋል። ፕሪንስተን ዩኒቨርሲቲ በነገረ መለኮት ትምህርታቸውን ተከታትለዋል እኮ አለ ብርሃነ ሥላሴ ስለ አቡነ ይስሐቅ ታሪክ በሰፊው ከምናወጋበት ወደ ኋላ ያስታወሰን። አዎን ግን ልክ ለዶክተርነት የሚያበቃቸውን የጥናት ወረቀት እያዘጋጁ ሳለ ነው አዲስ አበባ ተጠርተው የጵጵስና ማዕረግ የተሰጣቸው አልኩና ጨመርኩበት። ይገባቸዋል፣ he deserve it በእንግልጣር አለ ታዲያስ አስረግጦ እየተናገረ። መንፈሳዊ ተልኳቸውንና ኢትዮጵያን በውጭው ዓለም በተለይም በአፍሪካ ዲያስፖራ ዘንድ ስሟንና ክብሯን ለመጠበቅ ለተደረገው ጥረት ከፍ ያለ ሚና የተጫወቱት አቡነ ይስሐቅ ራስ ተፈሪያውያን መካከል በጃንሆይ ልዩ ጥረትና መክሮ ወደ ጥንታዊቷ ቤተክርስቲያን እንዲመጡ ለማድረግ የተደረገው ልፋት በደስታ ውስጤን ያብሰለሰለው ሰማሁት። በነገራችን ላይ አቡነ ይስሐቅ ሁሉንም ሐሳብ የሚሰሙና ዘደኛ ነበሩ አለ ብርሃነ ሥላሴ በውይይታችን መሃል። ለምን አልክ አለ ታዲያስ። አሁን ስለ ራስ ተፈሪያን አማኞችና ጸጉር ማድቦልቦል ወይም ሄድ ሎክ ሁኔታን በተመለከተ ሲጠየቁና ሲመልሱ ብትሰሟቸው እኮ ይደንቃሉ አለ ብርሃነ ሥላሴ ራሱም ከላዩ ላይ ከመረውን የጠጉር ጉንጉን እየነካካ። ሲምፕሊሲቲ ያላቸው አባት ናቸው። ብዙ ኃይለ ሥላሴ ራሳቸውም የዚህ የራስ ተፈሪያኑ እምነት እርሳቸውን ለሰብ አድርጎ የመገመት ነገር በኦርቶዶክስ እምነት እንዲተካላቸው ከመፈለግ እኮ ነው አንድም የላቋቸው አልኩኝ ለማብራራት ጨምሬ። አቡነ ይስሐቅ ቦብ ማርሊን ካጠመቁት በኋላ ስለ ራስ ተፈሪያን እምነቱ ምን ይል እንደነበረ የጃማይካው ጋዜጠኛ እኮ ጠይቋቸው ነበር አለ ብርሃነ ሥላሴ የሰማውን ቅጂ እያስታወሰን። Archbishop, did Bob Marley in his sort of later months of his life, did he come to give up the view that Selassie was God? Did you have the discussion with him on that? Well, let me tell you, Bob never even mentioned ሊቀ ጳጳስ ቦብ ማርሊ በህይወቱ መጨረሻ ወራት ላይ ንጉሠ ነገሱን እንደ እግዚአብሔር ማመን ትቶ ነበር ወይ? ስለዚህ ጉዳይ ተነጋግራችሁ ነበር ከሱ ጋር? ደህና አንድ ነገር ልንገርህ። ባብ በፊቴ ንጉሱን እንደ እግዚአብሔር ስለማመን እኔ ፊት ተናግሮ አያውቅም። ይልቁንም ሁልጊዜ የሚጠይቀኝ ነገር ነበረው፣ አባ ክርስቶስ ማን ነው ብሎ። እኔም ነገርኩት ክርስቶስ የተሰቀለው ኢየሱስ ነው ብዬ። አየህ ባብ ቀላል ሰው አልነበረም። በጣም ዲፕሎማቲክ ነበር። እንዲሁም በተለይ ለኔ በጣም ከፍተኛ ክብሮት ነበረው። የተሳሳተ ነገር በፊቴ አይሰራም ነበር። በምንም ነገር እንኳን ቢሆን ማለቴ ነው። እኔ ከኢትዮጵያ ስለሆንኩኝ በጣም አክብሮት ነበረው እና በዚህ ጉዳይ ብዙ ነገር አልተነጋገርንም። ነገር ግን አንድ የማስታውሰው ስለ ድሬድሎክ ነገር ነው። አንድ ቀን ጠየቅኩት፣ ባብ
ሌሎች ህፃናት እንዴት ጠጉራቸውን ያሳድጋሉ? እኔ አንዳንድ ትንንሽ ህፃናትን እያሳደጉ አያለሁኝ። ያንተ ልጆች ግን ሁሌም ጸጉራቸው እንደዚህ አይደለም። እንግዲህ ለምንድን ነው አልኩት። እሱም እንዲህ አለኝ፣ አባ እኔ ልጆችን በማንኛውም መልኩ አላስጨንቃቸውም፣ አላስገድዳቸውም። እነሱ እያደጉ ከፈለጉ ራሳቸው ይመርጣሉ። So why then I said to him, Abba, I would never persecute my children. I would never force them to do. When they grow, if they like it, they will make decision for themselves. Yes. That's what he told me. እድልና አጋጣሚ ከፈቀደ ባገኛቸውና ባወራቸው ደስ ይለኛል አለ ታዲያስ በረሽሙ ከተቀመጠበት እየተንጠራራ። ከአንድ ሁለት ወራት በኋላ ይመጡ ይመስለኛል። በዚህ አካባቢ ካላችሁ እነግራችኋለሁ አለ ሳህለ ስላሴ። ባለፈው ግን አሁን ያሉት ፓትርያርክ ጋር ያላቸውን ነገር አንዳንድ አለመግባባት አልነገራችሁኝም እኮ አለ ታዲያስ ባለፈው ሳምንት ቆይ እንጂ ያልነውን ጉዳይ አስታውሶ። እንዴ ነው ታዲያስ ሁለቱም ከአንድ አካባቢ ከአድዋ ነው የተወለዱት። አብረውም ለስነ መለኮት ትምህርት እዚህ አንድ ላይ ነበሩ እዚህ አሜሪካ። ነገር ግን ምን ሆነ መሰለ ኢትዮጵያ ውስጥ የፖለቲካው መስቀልቅል ብዙ ነገር አመጣ። የወታደሩ ጁንታ ሲወድቅና አዲሱ የኢህአዴግ ገዢ ሲመጣ የነበሩትን ፓትርያርክ አንስቶ ከአቡነ ይስሐቅ ጋር አብረው የተማሩትንና አሜሪካ የነበሩትን አቡነ ጳውሎስን ሾመ። በዚያ ምክንያት ደግሞ አቡነ ይስሐቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀኖናና ስርዓት ፈርሷልና ህግ ወጥ ነው አሉ። በዚህም ተቃዋሚ ሆነው ስደተኛ ለመሆን ተገደዱ እና ነገሩ ተገለባበጠ እልሃለሁ። እና ሀገራቸው የማይገቡ ስደተኛ ጳጳስ ሆነው ቀሩ አለ ታዲያስ። አሁን ብዬ ዝም አልኩኝ። የኛ ታሪክ አፍሪካ አለ ታዲያስ ሐዘን በገባው ስሜት። ሐዘኑ ግን የሁላችንም ነበረ። የራሳችንን መሰረት እየናድን ከፍታችንን ወደ ዝቅታ ያመጣን የቁልቁል መጓዛችን እንዳሳዘነን የሚያደርገው እንደጠፋው ሰው ሆነን መቅረታችን በርግጥ ልብን ይሰብራል። በሉ ሄድ ብለን ቢያንስ ጽዮንን ጎብኛት አልኩ ሐዘኑና ጸጥታውን ለመስበር በመፈለግ። ወደ ጽዮን ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምርተን ዙሪያዋን ለማየትና እኔም ለመሳለም ተንቀሳቀስን። የኒውዮርክ የበጋዋ ፀሐይ ማጥሄት ጀምራለች። የተከበራችሁ ውድ አድማጮቼ ይህ ጉብኝቴና የጉዞ ወጌ የተደረገበት ጊዜ 2 አስርታት ዓመታት ካለፈ በኋላ እንደነበረ ቀደም አውግቻችኋለሁ። በእነዚህ ዓመታት ውስጥ ታዲያ ሊቀ ጳጳስ አቡነ ይስሐቅ በ2005 ላይ እንዳልኳችሁ ወደ ፈጣሪያቸው ሄደዋል። ለኢትዮጵያና ለጥንታዊቷ ቤተክርስቲያን የለፉት ልፋት ወጥተው የወረዱት እንዳለ ሆኖ በ2005 ከዚህ ዓለም በሞት ሲለዩ ግን ቁራሽ ምድርና ጥርኛ አፈር በሀገራቸው ምድር አጥተዋል። እና ያ ሳይሆን ስርዓተ ቀብራቸው በየቀየውና በየከተማው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካዋቀሩባት ጃሜይካ ኪንግስተን ማንስፊልድ መንገድ ላይ ከስላሴ የኢትዮጵያ ኦርቶዶክስ መካነ መቃብር አስከሬናቸው እንዲያርፍ ሆኗል። ይሄ ነው ደግሞ ሌላ ሐዘን። ይሄ ነው እንግዲህ ለሀገርም የተደረገ ጉዞ። ይሄ ነው እንግዲህ የተለፋውም ልፋት። ክብር ሞቱ ለሰማዕቱ ብያለሁ። በዚህ የጉዞ ወግ ያስተዋልኩትና የቃኘሁት ዛሬ ደግሞ ከስንት አስርታት ዓመታት በኋላ በራዲዮ ሞገድ ሳወጋ ልቤን የሚያሳዝነው ብዙ አጋጠመኝ ከፊቴ ድቅን እያለ ያወዛግበኛል። እስቲ ወገኖቼ ለማንኛውም ወደፊት እንሂድ። የጉዞ ወግ ማስተዋሻዬ እዚህ ላይ አበቃ። ቸር እንሁን። ኢሳይያስ ልሳኑ ነኝ ከሰሜን አሜሪካ። መጨነቅ አይቀርም ይሰማል ቁጣዘን በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ
ማሰብም ይኖራል ማስተዋል አርቆ የከረመን ፍቅር መያዝ ነው አጥብቆ ወዳው የሚበራ ወዳው የሚጠፋ የወረት ፍቅር ነው የፍቅሮች ከርፋፋ የከረመ ፍቅር ትዝ ባለ ጊዜ መጨነቅ አይቀርም ይሰማሃል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር የተከበራችሁ አድማጮቻችን ጠቅላላ ዝግጅታችንን ከማጠናቀቃችን ጥቂት ደቂቃዎች ቀደም ብለን የዲያስፖራን ጥበባዊ ቃል እናስደምጥ። ይህ ጊዜ ዛሬ በእጃችን ያለ ጊዜ አሻግረን ከምናልመው ወይም አልፈነው ከመጣነው የተሻለ ዋጋ ያለው ነው። ከቶም ሰው ንብረቱን በእጁ ያለው ይህ ጊዜ ነው። ይችን መልእክት ሲያዳምጡ ቀልቦን የሰጡበት ሰዓት የእርሱና የኛ ሰዓት ናት። ይህንን በአግባቡና በልኩ ሲይዙት፣ በሰናይነት ሲለብጡት፣ በመልካምነት ሲሾሙት፣ በጥሩነት ሲሞሽሩት ጊዜ ዋጋ አለው፣ ትርፍም አለው። ነገም ከሚሉት በህይወት አምላክ ሲደርሱ ልቦ የሚረካው ሐሳቦ የሚሞላው ዛሬን የሚገባ ዋጋ ሲሰጡት ነው። ስላለፈው ትላንት ሲቆጩ፣ ስለማይጨበጠው ነገር ሲበሳጩ፣ ዛሬ ካመለጦ ጸጸት ቢሰፍርቦ፣ ሐዘን ቢሸብቦ፣ አውቀው ይሁን ሳያውቁ በራሱ ላይ ያወጁት መሆኑን ቆም ብለው ያስቡ። በተለይ በስደት ዓለም ዛሬ በእጅ ያለ ሰዓት አክብረው ለያዘው ነገን ይወርሳሉ። ወደ ኋላ ያፈጠጡ ወደፊትን ዛሬን ትተው ለሮጡ መሃል መቅረት እጣ ፈንታ ይሆናል። ይህንን ምሳሌያዊ ተረት አገኘን። የሶስት ልጆች አባት ነው። ሚስቱን ጨምሮ ቤቱን ያለምንም ችግር እንዲቀጥል ለማድረግ በብርቱ ይሰራል። ቀን ቀን ሲሰራ ውሎ ማታ ማታ ደግሞ ትምህርት ጀምሯል። ይህ ደግሞ ትምህርቱን ጨርሶ የበለጠ ደሞዝ የሚያገኝበት ስራ ለመቀጠል እንዲችል የሚያስችለው እቅዱ ነው እና አባት ቀን ቀን ስራ፣ ማታ ማታ ትምህርትን፣ ሰንበቱን ደግሞ ጥናት እያለ የሚያስተዳድረው ቤተሰብ ጋር አብሮ እንኳን ማዕድ የሚቆርስበት ጊዜ እንኳን አልነበረውም። ልጆችም ሆኑ ሚስት አብሯቸው ጊዜ እንደሚያሳልፍ አንስተው ሲናገሩት ለቤተሰቡ የበለጠ ኑሮ ለማቀናጀት መሆኑን በመግለጽ አፋቸውን ያስይዛቸዋል። ብሎ የሚማረው ትምህርትን ጨርሶ የተሻለ ደሞዝ ካለበት ስፍራ ገባ እና ጭማሪውን አስታኮም የተሻለ አልባሳትና ምግብ እንዲሁም መዝናኛ እንዲያገኙ አደረገ ቤተሰቦቹን። እሱ ግን አሁንም አብሯቸው የሚያሳልፍበት ጊዜ አልነበረውም። ምክንያቱም በሚሰራበት መስሪያ ቤት አለቃ ለመሆን መመኘት ስለጀመረ ብዙ ሰዓት መስራት፣ አነስተኛ ኮርሶችን መውሰድ ይይዛል እና ቤተሰቡ አጥብቀው ሲጠይቁት ኑሯቸውን ይበልጥ ማሻሻልና የተረጋጋ ለማድረግ ሲል እንደሚለፋ ይነግራቸዋል። ዝም ያሰኛቸዋል። አባት የለፋው ልፋት መና አልቀረም። አንድ ቀን ካሰበው እልቅና ይደርሳል እና ሚስቱም የቤቱ ስራ መስራት እንድታቆም አድርጎ ሰራተኛ ይቀጥርላታል። 3 መኝታ ቤት ያለው የኪራይ ቤት ቤቱን ይለውጥና አዲስ ቤት ይገዛል። ቤተሰቡም እንዲዝናና መዋኛ ስፍራ ተበጀ። አባት ቃል እንደገባው አንድ ቀን አዲሱ ቤት በገቡ ዕለት ማታ ቤተሰቡን ሰብስቦ ከእንግዲህ ጊዜውን እንደሚሰጥ ይናገራል። ልጆቹም ሚስቱም ይደሰታሉ። መጪውን የጋራ ጊዜ እያሰቡ በበነጋታው አባት ከእንቅልፉ አልነቃም። ዘላለማዊ እንቅልፍ አንቀላፋ። በእጅ ያለ ጊዜ ነው ሰው ሊያዝበት ሊደሰትበት ይሰጠዋልን። በእጅ የዋለች ጅግራ በሰማይ ከሚበሩ 100 ጅግራዎች ትበልጣለች የሚል ተረት አለ።
በተለይ ለሰው የህይወት ጊዜ ዛሬ መሆኑን ሲያውቁ ዋጋና ፋይዳ ያላብሱታል። ሰው ካወቀበትና ከኖረበት ይች ደቂቃ ናት የእርሱ። መስራት መልፋቱ ማለም ማቀዱ ይቅር ማለት ግን አይደለም። ሁሉም ሚዛናዊ የማድረግ ብልሃት ነው የምናይበት። ጊዜም ፍቅርም የሚሰጥበት ጊዜ ሲሰጥ ወግና ትርፍ አለው። አዎን፣ ይህ ጥበባዊ ቃላችን ነበር። ጠቅላላ ዝግጅታችንም በዚሁ ተጠናቀቀ። ሳምንት በተመሳሳይ ሰዓትና በልዩ ልዩ ዝግጅቶች እንገናኛለን። በመስተንግዶና በዝግጅት ቅድስት አበነዘርና እኔም ኢሳያስ ልሳኑ አብረናችሁ ነበር። ሳምንት እስከምንገናኝ ድረስ መልካም ሳምንት። ጤና ይስጥልኝ። አጋራለኝ ታመለው እኔ ሰዋለኝ ወይ ጎኔ ላዘን ደስታ ለኔ ባለ አንቺን ዘራ አጋራለኝ ታመለው እኔ ሰዋለኝ ወይ ጎኔ ላዘን ደስታ ለኔ ባለ አንቺን ዘራ ሲጠይቁኝ ነው መልሴ እስከ ለተሞት ለኔ ከሆነ ከንቁም መንቁ ውዴ ነሽ ሕይወቴ ሲጠይቁኝ ነው መልሴ እስከ ለተሞት ስላንቺ ላገኘሁት ሰው ባወቃም ስትከታተሉት የነበረው መርሃ ግብር ከዲያስፖራ ራዲዮ ነበረ።